ምን ልታዘዝ ጌታዬ? ሄሎ ሄሎ፣ ኤምናኝ ያንተ ምርኮኛ። ምን ልታዘዝ ጌታዬ? ጌታዬ አትበለኝ፣ እኔ አንተ ጌታ አይደለሁም። ሃይማኖት የለህም እንዴ? ኧረ አለኝ። እሺ ምን ልታዘዙት? ምን አለ? በርገር፣ ፒዛ፣ ጋዝላይት፣ ሙንላይት፣ ሰንላይት፣ ሸክላ፣ ጥብስ፣ ፍሬንች ፍራይስ፣ ኢታሊያን ፍራይስ፣ ጀርመን ፍራይስ፣ ፍራይሶች ሁሉም አሉ። ካሪቢያን፣ አረቢያን፣ ኢታሊያን፣ ኮምቦ፣ ኤክስትራ፣ አሳ ኮተሌቶች ሁሉም አሉ። ቁርጥ፣ ፉርጥ፣ ቅቅል፣ ዱለት፣ ለብለብ፣ ቃጠሎ፣ ማጠሎ፣ ሳጠሎ፣ ንቅል፣ ፍቅል፣ ብቅል። ቆይ አንዴ እሱ ጋር ያዘው። ሄሎ ማሪ፣ ምን እባክሽ፣ ምንም የምንፈልገው ምግብ የለም። እስቲ ቆይ እደውልልሻለሁ። እስቲ እንዳለ ልድገመው። በቃ ተው፣ ምንም ደህና ምግብ የላችሁ። ልወጣ ነው፣ በቃ ዞር በልልኝ። ይሄን ሁሉ አስጠርታኝ ልትወጣ ነው? ጂፒኤ ስንት ነው? 3.9 ኮርጀ ነው። ኧረ እኔ ሰቃይ ተማሪ ነኝ። ሰቃይ ነህ? ግድ የለም አሁን ትሰቃያለህ። አግብተሃል? አላገባውም። ለምን? ሴት ጠፋ። እሺ የሥራ ልምድ አለ? የለኝም። ሌላ ነገር ስትለምድ ነው የቆየው። ኧረ እኔ የቤት ልጅ ነኝ፣ አልወጣም ከቤት። በቤት ልጅ እኮ ነው አሁን የባሰው። ኤኒዌይ ወረቀትህ ግሬድህ ምናምን ጥሩ ነው፣ ግን ምንድነው ችግሩ? ፊትህ እኮ ነው አይስብም። ማለት ምን አይነት ፊት ነው ይዘህ የመጣኸው? ይህን ደብቁኝ ፊት፣ አልሸሹም ዞር አሉ ፊት፣ በተገኘበት ይገደል ፊት፣ የባሰ አለና ሀገርን አትልቀቅ ፊት፣ ባጣ ቆይኝ ፊት። ይህንም ፊት ለስራ ኢንተርቪው ይዘህ ትመጣለህ። በዛ ላይ ደግሞ የለበስከው ሱፍ እንኳን አልለበስክም፣ አንቶ ፈንቶ የሆነ ልብስ ለብሰህ ትመጣለህ። ይኸውልህ እዚህ ቢሮ ብዙ ቆነጃጅቶች፣ ብዙ የውጭ ዜጎች ይመጣሉ። ይህንም ፊት ካዩ በህግ ነው የሚጠይቁን። በህግ አምላክ ይህን ፊትህን ይዘህ ውልቅ በል። ይሄ ፊት እንኳን አዲስ ደንበኛ ሊያመጣልን ያሉንን ደንበኞች ነው የሚያሸሽብን። ለወንድ ልጅ ደግሞ መልክ ምን ያደርግለታል? ከጉማሬ መለስ ካለ በቂ ነው። ታዲያ አንተ መች ተመለስክ? እንደውም ጉማሬውን የተመለሰው። ከተሳሳትኩ አርመኝ። ተሳስተሃል፣ አርመህ ሂድ ቆሽቋሻ። እና ምን ይሻላል? ምንም የሚሻልም የሚሻሻልም ነገር የለም። ይህን ፊትህን አፋፍስና ወደ መጣህበት ይዘህ ተመለሱ። ወይ ደግሞ እንደ ማይክል ጃክሰን ወይ አስገለብጠው ወይ አስቀይረው። እኔ እኮ ግራ ቢገባኝ በመነጽርም ለማየት ሞከርኩ። ያው ነህ። በቃ ፊትህ ለስራ ሳይሆን ላልባሌ ነገር ነው የሚሆነው። ረንጦ ሂድ ሜንጦ። ሄሎ ኤምናኝ ያንተ ምርኮኛ። ከፌስቡክ ነው እንደመጣሽው? ምርኮኛ ሰልፈኛ ምናምን እንዴ? ማታ ታወራኝ አይደል እንዴ? እና ማታ ነው ታዲያ? ማን ነው? እኔ እኮ አንቺ መስለሽኝ በሌላ ሰው ስልክ የምትደውይልኝ ሁሌ ማታ ጀነጅናታለሁ። ለካ አንቺ አይደለሽም። ቀልድህ እኮ አይጠገብም። አሁን እኔ አለመሆኔን አረጋገጥክ። ከዚህ በኋላ ማን ይታለላል? እዚህ ነሽ እንዴ? ምን ነው? እኔ እኮ ደብዛሽ ጠፍቷል ብዬ አሁን በማስ ሚዲያ አስነግሬ መምጣቴ ነው። በመገናኛ ብዙሃን ምን ብለህ? ውዷ ባለቤቴ በመጠሪያ ስሟ እከሌ ማንነቱ ባልታወቀ ምክንያት አሳቻ ሰዓት ጠበቃ ይዛ ድንቡሎቃ ከቤት እንደወጣች አልተመለሰችም። እነሆም ያያት ወይም ያለችበትን የሚያውቅ ሰው ካለ ማጅራቷን ይዞ እንዲያመጣልኝ ስል በትህትና እጠይቃለሁ። አንተ ሰውዬ ያማል እንዴ? አሁን ቅርብ ሰዓት እንዲወጣሁት እኔ እሱን አላውቅም። እንቅልፍ አይወስደኝም፣ እንቅልፍ ይነሳኛል፣ ወደ አንቺ ያመላልሰኛል ስትል ከተኛ አንደኛ በዛው የሚወስድህ የእንቅልፍ መድኃኒት የሚሆን እንክብል ይዤልን የመጣሁት። እንክብል ያንከባልሽ አቦ ሲያስቡልህ አታውቅማ። አስበሽ ሞተሻል ቆልማሳ። አሁን እሳየው ባንቺ አበሳ። እንዴት አምሽታችኋል ውድ አድማጮቻችን? የዛሬው የዘፈን ምርጫ ግብዣችን የዳዊት ጽጌ እተቱ በረደኝ የሚለው ይሆናል። ለሚፈልጉት ሰው ደውለው መጋበዝ ይችላሉ። መስመር ላይ አንድ አድማጭ አለ መሰለኝ። ሄሎ አድማጫችን። ሄሎ ስሞትን ማን እንበል? ከየት አካባቢ ነው የሚደውሉልን?
እሱን ተው። እሱ ምንም አይሰራልም። እኔ ዘፈኑን ብቻ ነው መጋበዝ የምፈልገው። ለማን ነው መጋበዝ የሚፈልጉት? ለባለቤቴ ነው መጋበዝ የምፈልገው። በቃ እኔ ትቶ በረደኝ እንዴ አልቻልኩም። በቃ እንዴ ቀን ፀሐይ ሲጠብሰኝ ይውላል፣ ማታ አንሶላ ስትጋፈፍ አታውቃትም። በቃ እንዴ ብርዱ ሲጠብሰኝ ነው የማድረው። እኔ ትቶ በረደኝ። በቃ ትቶ በረደኝ። እኔ አልቻልኩም። በጣም ነው የሚናፍቋት ማለት ነው። እኔ እሱን አላልኩም። አድማጫችን ቀጥሎ ያለውን አዝማች ይሰሙት አይመስለኝም። እኔ አዝማችም ዘማችም አልፈልግም። በቃ ትቶ በረደኝ። በቃ አንሶላ ስትጋፈፍ አታውቃትም። በቃ ስታስበረደኝ ነው የምታድረው። ትቶ በረደኝ። በቃ ትቶ በረደኝ። ሄሎ አድማጫችን አድማጫችን በራሳቸው ጊዜ ራሳቸውን አሰራብተዋል። በዚህ አጋጣሚ ማስተላለፍ እንፈልገው ለባለቤታቸው እባክሽ አታስበርጃቸው ማለት እንፈልጋለን።